ጋር የምታዩትን አፕሊኬሽን ለመስራት ምንም አይነት ኮድ አልጻፍንም። የተጠቀምንበትን ኤአይ ሙሉ ፕሮሰሱን ከባክኤንዱ እስከ ፍሮንት ኤንዱ ድረስ የሰራው ኤአይ ነው። የራሱም የኤአይ ፊቸር አለው። እዚህ ዛሬ እንዴት እንደሰራ ነው ላሳያችሁ። ከዛ በፊት ግን ትንሽ ባክግራውንድ ኢንፎርሜሽን። ከዚህ በፊት ኮድ ለማድረግ የተለያዩ ፕሮፌሽናል ሰዎችን መቅጠር ያስፈልጋቸዋል። የራሳችሁ አፕ አይዲያ ካላችሁ፣ ለምሳሌ የሆነ ነገር ኮሚኒቲያችሁ ላይ ያለን ፕሮብሌም ሶልቭ ያደርጋል ብላችሁ የምታስቡትን ፕሮብሌም ሶልቭ ለማድረግ አብዛኛው ጊዜ ፕሮፌሽናል ጋር ትሄዳላችሁ፣ ኮድ የሚያደርግላችሁ ሰው ጋር። ከዛ ያንን ኮድ ታጽፋላችሁ፣ ከዛ ፐብሊሽ ታስደርጋላችሁ። ከዛ ብዙ ነገር ይፈጅ ነበር። አሁንም ሙሉ በሙሉ ያ ፕሮሰስ አላለቀም። ማለትም ፐብሊሽ ስታደርጉ ትንሽ ፕሮሰስ ሊኖረው ይችላል። ትንሽ ባይባልም ፕሮሰስ ይኖረዋል። ነገር ግን ቢልዲንግ ፕሮሰሱ ላይ በጣም ፋስተር ማድረግ ይችላል ማለት ነው። ኤአይውን ብቻ ፕሮምፕት አርጋችሁ ኤአዩ ሰርቶላችሁ የሚያመጣላችሁ አፕሊኬሽን ነው። ይሄኛው አፕሊኬሽን ያለምንም ኮድ አንድ ዌብሳይትን ብቻ ተጠቅመን የሰራ ነው ይሄኛው ማለት ነው። ኮድ አልገባበትም። የኛ የጻፍነው ኮድ የለም ማለት ነው። በዚህኛው ቪዲዮ ልንሰራ ያሰብነው አፕሊኬሽን ወይም ደግሞ የአንድሮይድ አፕ ስለ እንደ ሬሲፒ የሚሰጣችሁ አፕሊኬሽን ሆኖ ነገር ግን 3 ኢንግሪዲየንት ስካን አርጋችሁ፣ ለምሳሌ ቤታችሁ ውስጥ ያለውን ፍሪጆቻችሁ ውስጥ ያለውን ምግቦች ስካን አርጋችሁ ትሰጡታላችሁ። ራሱ ፌች አድርጎ ኢንግሪዲየንቶቹ ለምሳሌ ቲማቲም፣ ሽንኩርት፣ ሌላም ነገር ሁሉም ያለውን ኢንግሪዲየንት ራሱ ይጽፈዋል ማለት ነው። ራሱ በኤአይ ዲቴክት አድርጎ ይጽፈዋል። ከዛ በኋላ ደግሞ ምርቱ ገበታ እንደሱ ደግሞ ጌም ይሰጣችኋል። እንደ ጌም ሳይሆን እንደ ቻሌንጅ ይሰጣችኋል። በ30 ደቂቃ ውስጥ በእነዚህ 3 ኢንግሪዲየንት ባለህ ኢንግሪዲየንት ውስጥ እነዚህ 3ቱን ተጠቅመ አንድ ምግብ ስራ ይላል። ስቴፖቹን ደግሞ ሬሲፒውን ይሰጠዋል። ሬሲፒው ምናልባት ላይለያይ ይችላል። ለምሳሌ ፍላወር ሰጥተነው ቅድም የሆነ የፍላወር ሬሲፒ ነገር ሰጥቶናል። ሙሉ ፈንክሽናል ላይሆን ይችላል። ነገር ፉዶችን ወይም ደግሞ ምግቦችን ፌሽ ማድረግ ላይ እንዲሁም ደግሞ ኢንግሪዲየንቶች መስጠት ላይ ፓርሻሊ ፈንክሽናል አለው፣ ፓርሻሊ ፈንክሽናል አይደለም ይሄኛው። ነገር ግን ለአሁኑ ፈንክሽናል የሆነውን ወይም ደግሞ ይህን አፕሊኬሽን ሙሉን እንዴት መስራት እንደምችሉ አሳያችኋለሁ። እንጀምር። በመጀመሪያ የምታደርጉት ነገር ቢኖር አይዲያ ይኖራችኋል። አይዲያችሁን በወረቀት ላይ ትጽፋላችሁ ማለት ነው። አይዲያችሁ በወረቀት ላይ መጻፍ ማለት ለምሳሌ እኛ የተጠቀምነው አይዲያ ስለ ሬሲፒ ነው እንበል። ሬሲፒውን አይዲያ ብላችሁ ትጽፋላችሁ። አይዲያ እኩል ይሆናል ሬሲፒ ብላችሁ ታስቀምጣላችሁ። ሁለተኛ ደግሞ አርክቴክት ወይም ዩአዩ ትስላላችሁ። አንድ ዩዘር የሆነ በተን ከነካ በኋላ ምን ፔጅ ነው የሚመጣለት፣ አንድ ዩዘር የሆነ ነገር ከነካ በኋላ ምን ፔጅ ነው የሚመጣለት የሚለውን እንዳለ እሱን ታስቀምጣላችሁ፣ ትይዛላችሁ ማለት ነው። ሶስተኛ ደግሞ የሚያስፈልጋችሁ ፕሮምፕት ነው። ለዛ ሮርክ ኤአይ ወይም ደግሞ ለዛ ለሚሰራላችሁ ኤአይ ሮርክ ነው የምንጠቀመው ዛሬ። ለዛ ኤአይ የሚያስፈልጋችሁ ፕሮምፕት አለ። ፕሮምፕት ምንድነው? ትእዛዝ ነው። ትእዛዝ ምንድነው ካላችሁኝ ደግሞ ለኤአዩ እንዲሰራላችሁ የምትሰጡ ትእዛዝ ነው። እሱ ፕሮምፕት ነው ዋናው ለሮርክ ኤአይ መረዳት የሚችለው። ከዛ ስክሪንሾቶቹንም እናንተ የሳላችሁትን ስክሪንሾቶቹን ትልኩላችሁ ማለት ነው። እናንተ የሳላችሁት ይሄ ላይ አልሳልኩም እኔ ጀስት በፕሮምፕት ብቻ ነው። ነገር ግን እናንተ ራሳችሁ ስላችሁ ብታስቀምጡለት ራሱ አኪዩሬት ሆኖ ይሄድላችኋል። እናንተ በምትፈልጉበት መንገድ አፕሊኬሽኑ ፍሎ ያደርጋል ማለት ነው። ከዛ በመቀጠል አሁን ላይ ከመጀመሪያ ከስቴፕ 1 እንጀምርና አይዲያችሁን ጽፋችኋል። የፎቶ አንስታችሁ መላክ ትችላላችሁ። አይከናችሁን መሳል አይጠበቅባችሁም። ራሱ ጀነሬት ያደርግላችኋል። ከዛ ሁለተኛ ወደ ከቅድሙ የመጀመሪያዎቹ አንደኛ አይዲያና አርኪቴክቸር ናቸው። ሁለተኛ ደግሞ ፕሮምፕቲንግ ነው። ፕሮምፕቲንግ የምትጠቀሙት ክሎድ መጠቀም ትችላላችሁ። ኤአይ ነው የምትጠቀሙት። ቻትጂፒቲ መጠቀም ትችላላችሁ። ፕሮምፕት ቅድም እንደነገርኳችሁ ትእዛዝ ነው። ስለዚህ የምታመጡት ያንን ትእዛዝ ከሌላ ኤአይ ታመጣላችሁ። ከዛ ደግሞ አፑን እንዲሰራላችሁ ለሌላ ኤአይ ትሰጡታላችሁ። ስለዚህ ኤአይ እና ኤአይ ነው የሚነጋገረው ማለት ነው። እሱን ሪኮመንድ አደርጋችኋለሁ። እናንተ በራሳችሁ መጻፍ የምትፈልጉም ከሆነ መጻፍ ትችላላችሁ። ነገር ግን እኔ ሪኮመንድ አድርገኝ ካላችሁኝ ደግሞ ኤአይ ለኤአይ ይሻላችኋል። ኤአይ ፕሮምፕት ታጽፋላችሁ። ከዛ ያንን ኤአይ ፕሮምፕቱን ትወስዱና ቢልድ ለሚያደርግላችሁ ትሰጡታላችሁ። ለምንድን ነው የሚሻለው ካላችሁኝ እኔ ያዘዝኩት ማድረግ የማይችለው ነገር ግን በሌላ መልኩ የሚሰራ ከሆነ ሌላኛው ኤአይ ሊያውቅ ይችላል ከኔ ይልቅ። ስለዚህ ሌላኛው ኤአይን አጽፈውና እንደገና አምጥቼ እዚህ ጋር እለቅለታለሁ ወይም ደግሞ እልክለታለሁ ማለት ነው። ነገር ግን ማይችለው ስራ ራሱ ቢኖር ራሱ ይሰጣችኋል። ሶስተኛ ደግሞ ራሱ አፑን ቢልድ ማድረግ ነው። የምንሄደው መጀመሪያ እንዳልኳችሁ ቅድም ሮርክ.com የሚል ነው። ሮርክ.com ላይ ከሄዳችሁ በኋላ
ትመርጣላችሁ። ለአንድሮይድ ብላችሁ ትመርጣላችሁ። ከዛ በመቀጠል የምትጽፉት ከክሎድ ወይም ደግሞ ያንን አይዲያችሁን የለቀቃችሁበት ኤአይ አለ። ለክሎድ ኤአይ ለቻትጂፒቲ ኤአይ ትልኩለታላችሁ። ከዛ ቻትጂፒቲ ኤአይ ወይ ክሎድን ጊቭ ሚ ኤ ፕሮምፕት ትሉታላችሁ። ለዚህ አፕሊኬሽን እንደዚህ ሮርክ ላይ ልሰራ ነው፣ ስለዚህ ስጠኝ ትሉኛላችሁ። ፕሮምፕቱን የምትፈልጉ ከሆነ ምን መጻፍ እንዳለባችሁ የምትፈልጉ ከሆነ ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ ያስቀምጥኩላችኋለሁ። እዛ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ይቅርታ። ስለዚህ ያንን ፕሮምፕት ከወሰዳችሁ በኋላ ቻትጂፒቲን ካጻፋችሁ በኋላ እዚህ ጋር ታመጡትና ሮርክ ላይ ፔስት ታደርጉታላችሁ ማለት ነው። ከዛ ኢንተር ትላላችሁ። ሮርክ ሙሉ ይሰራላችኋል ማለት ነው። ከዛ በመቀጠል ምናልባት አንዳንድ ኤረሮች ሊኖሩ ይችላሉ። ኤረሮቹን ፊክስ ታደርጋላችሁ ማለት ነው። ኤረሮቹ ምን ሊሆን ይችላሉ? ለምሳሌ እንደ ግምት ለኔ አሁን ለምሳሌ አንዱ ፊቸሩ አይሰራም። የኔ ሙሉ እኔ እስካየሁት ድረስ አይሰራም። ስለዚህ እሱን ማስተካከል ትችላላችሁ። ነገር ግን ለኔ እምቢ ብሎኛል። ምክንያቱም በጣም ብዙ ተጠቅም ያለው ከ35 ክሬዲት 0.7 ነው የቀረኝ አሁን ራሱ። ስለዚህ በጣም ብዙ ነው የተጠቀምኩት። እናንተ የራሳችሁን እናንተ ቀስ ብላችሁ የምትጠቀሙ ከሆነ ወይ መግዛት የምትፈልጉ ከሆነ መግዛት ትችላላችሁ ማለት ነው። ስለዚህ አሁን እናንተ ምን ማድረግ ይችላል ወይም ደግሞ ፊክስ ለማድረግ ካላችሁ መግዛት ትችላላችሁ፣ ወይም ደግሞ በቀራችሁ ፊክስ ማድረግ ትችላላችሁ ማለት ነው። ከዛ ኤአይ እናንተ ኢንቮልቭ የሚያደርግ ከሆነ የእናንተ አፕሊኬሽን ለምሳሌ ዲነር ወይም ደግሞ እራት አዘጋጅ እራት ፕላን የሚያደርግ ከሆነ አፕሊኬሽናችሁ ለምሳሌ እንደሱ አይነት አፕሊኬሽን ኤአይ የሚጠቀም ከሆነ ኤአይ $1 ይሰጣችኋል። ይሄ ያው እንደምታውቁት ኤአይ ለመጠቀም ለምሳሌ እንደዚህ ብላችሁ አስቡት በቀላሉ። ለምሳሌ የእናንተ ዌብሳይት አለ። የእናንተ ዌብሳይት ልክ እንደ ወረቀት ከፊተኛው ፓርት ነው። ከፊተኛው የተሳለ ለምሳሌ ይሄ እንበል፣ ይሄኛው የእናንተ ዌብሳይት ነው። እዚህ ጋር ደግሞ የሚሰራው ኤአይ አለ። ለምሳሌ ትእዛዝ መጣና ለምሳሌ ዛሬ እራት ምን ልብላ ያለኝ ሽንኩርት፣ ቲማቲም፣ ድንች፣ ስኳር ድንች ወይ ምስር ነው ያለኝ ብዬ ጻፍኩ እዚህ የእናንተ ዌብሳይት ላይ። ከዛ ይሄ የእናንተ ዌብሳይት ይሄ ሮርክ ኤአይ ሲሰራው የሚሰራላችሁ አፕሊኬሽኑን ሲሰራላችሁ ድራግ ያደርገውና ወደ ኤአይ ይወስደዋል። ኤአይዩን ያሰራዋል። ኤአይዩን ፕሮምፕት ይጽፋል። ኦልሬዲ የተጻፈ እንደዚህ ነው ምግቡ ፕላን አድርግልኝ ለራት ብሎ ይሰጠዋል። ኤአይዩ ከሰራ በኋላ እንደገና ለሰዎች ይታያል ማለት ነው። ይህ ነው ፕሮሰሱ። ለዚህ ኤአይ ግን ክፍያ ያስፈልገዋል። $1 በራሱ ይሰጣችኋል። $1 ማለት በጣም ብዙ ሊሆን ይችላል። ምናልባት 10 15 ከዛም በላይ ሊሆን ይችላል። ብዙ ጊዜ ያስጠቅማቸዋል። $1 በጣም ብዙ ነው። $1 ራሱ ማለት ነው ራሱ በዲፎልት $1 ይሰጣችኋል። ስለዚህ ችግር የለም፣ ለመሞከር ያክል መጠቀም ትችላላችሁ። ከዛ በመጨረሻ ላይ ደግሞ አፕሎድ የሚለው ጋር ትሄዳላችሁ፣ በቀኝ ጥግ ላይ ያለው ጋር ማለት ነው። ከዛ ለእናንተ በስልክ ለመሞከር እንደዚህ አይነት አፕሊኬሽን ከፈለጋችሁ ዳውንሎድ ኤፒኬ የሚለውን ነው ዳውንሎድ የምታደርጉት። ዳውንሎድ ኤፒኬ ሌሎቹ ፕሌይ ስቶር ላይ ፕሌይ ኮንሶል ላይ ምናምን ለመልቀቅ ነው የሚያስፈልጉት። ነገር ግን እናንተ የምትነኩት ዳውንሎድ ኤፒኬ የሚለውን ነው። ከዛ በመቀጠል ያንን ኤፒኬ ከወሰዳችሁ በኋላ ምን ታደርጉታላችሁ? በቴሌግራም ወይም በፈለጋችሁት ነገር ወደ ስልካችሁ ወደዚህ ታመጡታላችሁ ማለት ነው። ከዛ ኢንስቶል ታደርጉታላችሁ። ከዛ የሚመጣላችሁ ውጤት ይህን መምሰል አለበት ማለት ነው። እና እንደዚህ አይነት ትምህርትን በሰፊው በሚባል ደረጃ በሴሽኖች ተከፋፍለን ለማስተማር እያሰብን ነበር። እንዲሁም የመጀመሪያውን ሴሽን 1 አድርገናል። እንዲሁም ይህንን ፕሮግራም ወይም ይህንን ሴሽን መቀላቀል የምትፈልጉ ከሆነ እንዲሁ ኮሜንት ላይ ዲስክሪፕሽን ላይ አስቀምጬላችኋለሁ፣ መቀላቀል ትችላላችሁ ማለት ነው። ይሄ አካውንት ከተለቀቀበት ቪዲዮ ትንሽ ቆየት ብሏል፣ ዋና ረጅም ቪዲዮ። ስለዚህ ብዙ ሰው ጋር እንዲደርስ ወይም ደግሞ ብዙ ሰው ጋር እንዲወጣ ይሄ ቪዲዮ በደንብ ላይክ ማድረግ እንዳረሱ፣ ሼር ማድረግ እንዳረሱ። አመሰግናለሁ። እግዚአብሔር ይስጥልኝ። ቻው